ሰላም ሰላም ውድና የተከበራችሁ ወደ ዩቲዩብ ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ስደት እንዴት እያደረጋችሁ ነው? ቅመሞች አልመረራችሁም እንዴ? ሁሌ ስለምሬት ነው ወይም ታወሪ እንዳትሉ ስለመረረኝ ነው እኔ ማለት ነው። እና እንዴት ናችሁ ግን ስደት ህይወት ሲኖር በነገራችን ላይ አንዳንዴ ልጅ ወልዳችሁ ከሆነ በጣም ደስ ይላል። ለምን ብትሉ ይሁን የምታስቡለት አካል አለ ለእናንተ የሚጨነቅ እናንተም የምትጨነቁለት ማለት ነው። ወላኪን ነገር ግን ይሁን እናንተ የምታስቡለት አካል ከሌለ ማለት ነው፣ ለእናንተ የሚያስብላችሁ አካል ከሌለ ከባድ ነው በጣም ማለት ነው። ይህ ስላችሁ ቤተሰብ አያስብም ማለት አይደለም፣ ቤተሰብ ያስባል። ግን የልጅን ፍቅር ያየው ደግሞ በቃ ከምንም በላይ የሆነ ትጣፍጣለች ህይወት ማለት ነው። ልጅ ኖሯችሁ ስደት ላይ ኖራችሁ ከሆነ ማለት ነው ያው ሀሳብም ቢኖር እንደዛው ግን የሆነ በጣም ጓጉለት የምታስቡለት ሰው አለ ማለት ነው። ስለዚህ ደስ ይላል። እና ያላገባችሁ ያልወለዳችሁ ስደት ላይ ደግሞ ብዙ የቆያችሁ እህቶች ካላችሁ ጊዜያችሁን አታቃጥሉ፣ ብር ያልቃል። ስለዚህ ሀገር ገብታችሁ አግብታችሁ በክብር ወልዳችሁ ልጃችሁን ለመሳም ያብቃችሁ እና ግቡና አግብታችሁ ውለዱ ነው ምላችሁ። የልጅን ጥፍጥና ያየው ብቻ ነው የሚያውቀው። የምሬ ነው ምላችሁ። ስለዚህ እኔ እንደዚህ ነው ምላችሁ። በተረፈ ደግሞ ረጅም ዓመት ደግሞ ለመኖር እዚህ እቅድ አይኖራችሁ ስደት ላይ ማለት ነው። ስደት ከ4 ዓመት በላይ መቀመጥ በራሱ በሽታ ነው በነገራችን ላይ። ምክንያቱም በቃ ሁሌ 4 ዓመት የተቀመጠው 2 ዓመት የተቀመጠው 10 ዓመት የተቀመጠው ራሱ መጀመሪያ ያለ እቅድ የተጓዘ ከሆነ ሁሉም አንድ ነው። በእቅድ የተጓዘ ከሆነ ግን 2 ዓመት የሰራው ሰው ተጠቃሚ ነው ማለት ነው፣ በእቅድ የተጓዘ ነገር ከሆነ። አለም ግን ከንቱ ድካም ነው የሚሆነው እህቶች። እሺ እና ውዶችዬ እንደዚህ ነው የምላችሁ። ብዙ ህይወታችሁን አታባክኑ ስደት ላይ። እኔ ስለ ስደት ረጅም ታሪክ አለኝ በነገራችን ላይ። ሰዓት ኖሮኝ ላይቭ ላይ ቁጭ ብዬ ባወራና ብነግራችሁ ደስ ይለኛል። ግን ደግሞ ያው ኢንሻአላህ አንድ ቀን ነግራችኋለሁ አይቀርም። እና ጊዜያችሁን አታባክኑ፣ ጊዜያችሁን አታባክኑ ቅመሞች። የሀገር ሰው በቃኝ አይልም፣ ወንድም በቃኝ አይልም። ይቀጥላል። ብዙ ከተሰጠው የሚጠላ አንድም ሰው የለም፣ አንድም ሰው ማለት ነው። ስለዚህ እንደዚህ ነው ብላችሁ ውዶችዬ በጊዜ ወደ አገር ለመግባት ወስኑ፣ እቅድ ይኖራችሁ። እንደገና ደግሞ ስደት ከመጣችሁ ነገር በኋላ ደግሞ ቁም ነገር ሊኖራችሁ ይገባል። ብር አሊያም የሆነ ይዞታ ነገር አሊያም ስራ የምትፈጥሩበት በቃ የሆነ ነገር ሊኖራችሁ ይገባል። ይሄ ስላችሁ ደግሞ ዝም ብላችሁ ግቡ አይደለም እላችሁ። እና በድጋሚ እስክመጣ ሰላም ዋሉልኝ። አመሰግናለሁ።